ይብዳል በጣም ካላመነች ታዩ ጾታሽን ከዚህ ጋር ማታምንም ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች፣ እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ለየት ባለ ቪዲዮ መጥቻለሁ ማለት ነው። የዛሬው ቪዲዮአችን የሚሆነው ከዳኒ ጋር ዩቲዩብ አብራ የምትሰራ ሴት አለች እና እሱን መተዋወቅ ትፈልጋለች ነው። ከዚህ በኋላ ከሷ ጋር አብረው ይመጡላችኋል። ልጅቷን እየጠበቅኳት ነው። መታለች እዚህ ያለችው ካሜራማን እሷ ናትና ከዛ እሱንም ደውዬለታለሁ። አይቷት አያውቅም። በቃ እናስተዋውቃቸዋለን። በጣም ቆንጅዬ ናት ልጅቷ። ሜካፕ ምናምን ላስተካክላትና አሁን ዳኒ ሳይመጣ ማለት ነው። በቃ እና አብራችሁ እና ጋይስ እንግዲህ ልጅቷ ልብሷን ምናምን ትለባብስ፣ ሜካፕዋን ትሰራራ ዳኒ ከመምጣቱ በፊት ማለት ነው። እሱ ቂጥ ነው የሚሆን አምጡ ሴት መሆን ይከብዳል፣ በጣም ይከብዳል። ልበስ እንደምታስቡት ቀላል አይደል? ልበስ ቆይ ደውለት ሚለው ታምራለች። እኔ አሁን ቡና ብጠጣስ እንደ ሀሳብ እስከይመጣ ስማ ዳኒ ትንሽዬ ንቅስ ያላት ቀልድ ነው እንዴ? ያሱ የምሬ ነው ማርያም ግንባሯ ላይ ምናምን ገና እሱ ሲመጣ ምናምን ፍራንክ ለማድረግ ነው። እኔን እኮ እንደዚህ ፍራንክ ነው ምናምን ብትይ ማለት በዝግጁ ምናምን ዘይ ፏረግሻለሁ። ገብተሻል? ምን አባ ፍራንክ ነው? አሁን ንቅስ ያላት አለች አብራሽ? አይ እኔ ቡና እየጠጣ ነው እዛ ካፌው ጋር ነው ያለና እኔ ወጣ ብዬ ነው የደወልኩት። ማርያም ይነበባል አብሯት ይነበላ ማርያም የምር የት ነው ያለሽ? እስኪ ተራይ ሞት በይኝ። አይ ፍራንክ ምናምን መስሎ ነው። እኔ አንቺ ስትይኝ ተረድቼሻለሁ፣ ግን ደግሞ በስፔሻሉ ነው እኔ ፍራንኩን ምናምን አካሄድልሻለሁ። ተሻለ እኔ ፍራንክ የሚባል ነገር አንተ ያማል እንዴ? እኔ ከዚህ በኋላ ፍራንክ ሲሰራ ስማ ልንገርህ። እሺ ቆይ ቂጣ ያበደ ነው። እኔ ቂጥ ማየት አቁሜያለሁ። ዚዲዮ ወደ ራሴ ተመልሻለሁ። እስኪ ማርያም በል ብቻ ስንት አመቷ ነው ጠይቂያት። ስንት አመቷ? ኧረ እኔ እድሜዋን አልጠየኳትም። ሰው እኮ ነው እንትን ከላይቭ ላይ ስናወራ እንዳጋጣሚ እንደዚህ ከዛ መስራት ትፈልጋለች አለኝ። እኔ ደግሞ አንተ ሰው ነህ ብዬ አወራሁ። የምር መስራት ፍላጎት ካለ ማለት ነው ማርያም ግን ማውራት ፍላጎቱ አለኝ። እውነትሽን የምርሽን ከሆነ ግን ማታወቅ ደርሻል። ማርያምን አፍጥነው ልጅቷ። ዝናብ ደግሞ እየመጣ ነው። የት ሰፈር ነው? ቦሌ ናት። ኦኬ ቦሌ አዎ የቦሌው አራዳ ነች። መጣው በቃ እና አይናፋር ነገር ናት። ዙሮ ዳኒ ጀልጠውና መጣው። እኔ የማይነፋር ነኝ። እዚህ መጥቼ አሽኮረብማለሁ ምናምን እግዚአብሔር እንዳሊ ስርዓት ባለው መልኩ ነው የምታዋራ። ምርጥ የልጅ ናት። ጸባይዋ ምናምን እና እሷ ራሱ ስንት አመቱ ነው ምናምን አለች። ፎቶውን አሳየዋት
የመረሽ ነው። ፎቶውን አሳይቻታለሁ። ስትመጣ ታውቃለህ። እንዴት እንደምትመጣ አላውቅም። ቶሎ በልሽ ይሰስቀለው ማርያም። አይ በጣም እሺ በቃ ቁም። ምን ነው ቁጭ በልና ተዋወቀ። ምን ማለት ነው? ለምንድን ነው ስነ ስርዓት የማይዘው? ዳሌዋን አየኸው? ዳሌው አሳዩ። ዳሌሽን ተነሽ እናሳዩ። ቆይ ለካሜራው እናሳዩ። ወቀት ማርያም አንተ ዳኒ ስነ ስርዓት ያዝ። አረፍ እንጂ ንቅሴሽን አሳዩ። አንዴ ግንባር ነው። አንተ ስነ ስርዓት የለም እንዴ? ግንባሯን የተነከሰች። ጾታሽን አሳዩ ካላመነች። አሁን ኬስ ገነሽ አንተ ገበረን ትንሽ ይዘው ደነዝ ለምን ነው ትገልጣት? ቆይ አንተ አሳዩ ጾታሽን ከዚህ ጋር አታምንም ነው ለምንድን ነው በሴትነት የምትመጪው? ወደድሻት ወይ ፀጉሯን ተሰርታ ነው የመጣችው ለማየት። የቡናዋን ክፈይ አሁን ከቦሌ ድረስ ነው የመጣ። የቦሌ ልጅ ናት ስልህ እኮ ቦሌ ነው ሰፈሯ ነው እንጂ እኮ የቦሌ ያደገች የተወለደች እኮ አይደለች። አልወደድሃትም? ገርዳሜ ነው ከሩቅ ያስታውቃል። እግዚአብሔር ምኑ ነው ከሩቅ የሚያስታውቅ? ምን ነው የሚያስታውቅ? ምኑ ነው የሚያስታውቀው? ዳኒ በምኑ ያስጠላው? ማርያም ምኑ ነው በቃ ከሩቅ ነው ያወቀው። ማርያም እባክህ እንደዚህ ዞር ብዬ ሳይ ነው ያወቀው። አይደለም ከሩቅ ታስታውቃለህ። ግን አታምርም ወይ ሜካፕ ምናምን ወደዛ አያል እድሜዋን ጠይቃት። አይ አበላሽው 22 ነው ትቀበላለህ። እድሜዋን ይለኛል። አብረን ነው የምንሰራው። ተግባባት። ምን ልትላት ነበር መጣህ? ግን ምን አባል ልትላት ነው መጣህ? አንተ ውሻ አንተ ዘመድ ባለበት መጣ ምናምን ምን ልትላት ነበር? አሁን ምንድን ነው ምን ክፈልሽ? የቡናው ክፈልላት በእናትህ። ከቦሌ ድረስ መጣ ያማውን እኔ የምር እግዚአብሔር ይስጥራው በጣም መስሎኝ ማለት ኮንግሬሽ ነበር አብሩና ማርያም ምን አባራው ስቴሽን እየተጫወትኩ ነበር አይደል? የምሯን መስሎኝ አላለም። ከዚህ በላይ ሴት አለ እንዴ? ዳሊዋ በሬ የሚያክል ይሄን አላየም። ለዛ ነው ለነገሩ አልፈርኩብሽ። ለማንኛውም የዛሬው ፕራንካችን ይሄን ይመስል ነበር። ቴንክ ዩ ሶ ማች። በቃ አወላለቀ ጨርሰናል። አሁን ልትበርጂ ምንድን ነው አንቺ? እና ወደ ላይ አውሎ ገውዳልኝ ነው እና ሲሳች ሲያስጠላ ቂጡ ራሱ የሀገር ልብስ ነው ይዘን የመጣ ነው። ያስታውቃል ይነሙን አላለም እና ጀበለው እንዴት አያት ልብስ ኒኮፕራንት ዳርጋት ደም እናቲ ኧረ እንዴ የፈለከውን ሞክር። ሲጀመር አንተ ትነቃለህ። በቃ እኔ ችግር ማርያም ተሎ ነው የምትነቁ። እኔ እንዴት እንደሆነ ፕራንክ አላውቅም። እንዴት ፕራንክ ላርጋቸው? ምን አባው ቻው በሏቸው። ቻው በሏቸው። አንቺስ ቻው በይ። ቻው በይ። አንቺ አንቺ ቻው በይ። ቤተሰብ ቻው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ያው በዚህ መላጣ 100,000 ሰብስክራይበር እንገባለን በዚህ ቪዲዮ። በጣም አስገቡን ጋይስ። ቻው ቻው።